ይህ ስጋ የተከተፈው ምሻዊ ለመስራት ነበረ። ቅመማ ቅመም ሁሉ ነገር ተጨምሮበታል። በኋላ ግን አንድ ሀሳብ መጣልኝና እስኪ ዝም ብዬ ለምን በክትፎ መልኩ አላዘጋጀውም ብዬ ነው። ከዛን ለኔና ለጓደኛዬ በክትፎ መልክ እንዳዘጋጀው በዚህ መልኩ ለምሻዊ የተዘጋጀውን የተፈጨውን ስጋ ማለት ነው። በዚህ መልኩ ጠብሼው በቃ እኔ የጨመርኩበት ፍልፍል ነው። ፍልፍል ማለት ቃሪያ ነው። በመጨረሻም ትንሽ ዘይቱን ጨምሬበታለሁ። መጀመሪያ ግን የስጋው ያው የቀረቡ ውሃውም ደሙም እንዲመጣው ብዬ ትንሽ እሳት ላይ አቆይቼዋለሁ ማለት ነው። ከዛን መጨረሻ ላይ ዘይቱን ጨምሬበታለሁ። ከዛን ከዚህ በፊት የነበረኝ ምጥምጣ ከሀገር ቤት የመጣ ምጥምጣ ነበረኝ። ምጥምጣ ጨምሬበታለሁ። ያው እንጀራ ቢኖር በጣም ምርጥ ነበረ። ከዛን መጨረሻ ላይ ደግሞ በኹብዝ ነው የበላነው ማለት ነው። ጓደኛዬ አጠገቤ ነበረችና በቃ የሆነ ጣሙ ምኑም ሁሉም ነገር ተመችቶን ናፍቆን ስለነበረ ደስ ብሎን በልተነዋል። ኹብዙን አያችሁት? ያው ሰው ባለው ነው እና በዚህ ሁኔታ አቅርበን ደስ ብሎን ጨርሰን በልተነዋል ልላችሁ ነው። እና ክትፎ ካማራችሁ እንደዚህ የተፈጨውን ስጋ መጀመሪያ በደንብ ውሃውን ምጥጥ እስከሚያደርገው ድረስ እሳት ላይ እንትን ብላችሁ ጥዳችሁ እሳቱ ካለቀ በኋላ እናንተ የፈለጋችሁትን ቅመማ ቅመም ጨምራችሁ ፍልፍል ቆረጥ ቆረጥ አድርጋችሁ ጨምራችሁበት እንደዚህ በስጋ መልኩም መብላት ትችላላችሁ ለማለት ነው። ቴንኪዩ